ሰላም ሰላም፣ ይህ የፒያሳ ቲዩብ ነው። ድጋሚ ተመልሰን መጥተናል። እንዴት ቆያችሁ ወዳጅ እንዲሁም ተመልካች እንዲሁም አድማጮቻችን? ዛሬ አዲስ መረጃ ይዘን መጥተናል። በትላንትናው ዕለት ቴዲ አፍሮ በራሱ ማህበራዊ ድረገጹ ላይ እንዳሰፈረው ከሆነ አፕሪል 30 ላይ የኢንዲፔንደንስ ዴይን ለማክበር ወደ እስራኤል ያቀናልና አንዳንድ ወሬዎች ከአዲስ አበባ እንዲሁም ከኢትዮጵያ ከተለያዩ ሰዎች እየተናፈሱ ነው ያሉትና እነዛን ነገሮች እያነሳን የቴዲ አፍሮን ምን አይነት ሰው እንደሆነ ምን አይነት ቫልዩ እንዳለው እነሱን ነገሮች የምናወራበት ፕሮግራም ይሆናል። አብራችሁ እንድትቆዩ እንጋብዛችኋለን። እንዲሁም እንደተለመደው ደግሞ ሼር፣ ሰብስክራይብ እንዲሁም ላይክ በማድረግ እንድታበረታቱ እንድታግዙን እንጠይቃለን። ወደ ጥያቄያችን ስንገባ ምን ነበረ ይሄን ነገር ያመጣው? ምን ችግር አለው? አሁን እስራኤል ሄዶ ኮንሰርት ማቅረብ፣ ኢንዲፔንደንስ ዴይ ማክበር፣ በፊትም የሆነች አንድ ቪዲዮ ትዘዋወራለችና እሷንም አይተናልና ስለ እስራኤል የሚያወራበት አለ። ከሃይማኖት ጋር በተገናኘ በጣም እንደሚወዳት እዛ ሄዶ እንትን ማለቱ ኮንሰርት ማቅረቡ ምን ችግር ያመጣል? እስቲ እንየውና ከሱ ተነስተን እንሄዳለን። ኢየሩሳሌም እንግዲህ ሁላችንም ከልጅነታችን ጀምሮ ከቴሌቪዥን ላይ ወይ ከሬዲዮ ላይ ጠፍቶ አያውቅም የነሱ ጉዳይ። እኔ ትምህርት ቤት ህፃን ሆኜ ሲሄድ ጧት በሬዲዮም ሆነ በምንም ዛሬ በኢየሩሳሌም ወይ በእስራኤልና በፍልስጤም እንደዚህ ይሄን ያህል ሰው ሞተ ከድሮ ጀምሮ የሚሰለችኝ ዜና ነው። ግን ብዙ የተዘጉ ደግሞ ጦርነቶች አሉ ተጀምረው ኢራቅና ኢራን አንድ ወቅት ልጆኛ አስተውሳለሁ። እዛም እንዲህ ያለ ደግሞ የሳዳም ደግሞ ቅርብ ጊዜ እንደዚህ ያለ ይጠፋል ሁሉ። እነሱ ግን መቆሚያ የለውም እና የሚሞተው ሰው ደግሞ በመሃል ያሳዝነኛል። ያ ነገር ትንሽ አነሳሳኝና ጀመርኩኝ እና የቦታው ደግሞ የሃይማኖት ስፍራ መሆኑ ደግሞ በክርስቲያኑ እምነት ተከታይ ፍልስጤም ውስጥም ክርስቲያን ቢኖር ደግሞ አብዛኛው ሙስሊም ነው። እነሱም ደግሞ የራሳቸው ሃይማኖታዊ ታሪካዊ ቦታ አላቸው። እሺ ማፍ አመሰግናለሁ። እኔም አድማጭ ተመልካቾቻችን ጤና ይስጥልኝ፣ ሰላማችሁ ይብዛ ብያለሁ። እንግዲህ ዛሬ ደግሞ በየተለያዩ ዜና አውታሮች ላይ በማህበራዊ ሚዲያ ገጾች ላይ ሲዘዋወር ያየነው ነገር አለ። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በፈረንጅ አቆጣጠር ኤፕሪል 30 በአገረ እስራኤል የእስራኤልን የነጻነት ቀን ምክንያት በማድረግ ኮንሰርት ያዘጋጃል ነው። ስለዚህ ያ ኮንሰርት ይተላለፋል እና ያንን ኮንሰርት የሚቃወሙ ድምጾች እየተሰሙ ነው። መብት ነው፣ ይቻላል። ታዝቤዋለሁ የሚል ቀለል ያለ ድምጽ ሰምቻለሁ። አንድ የታወቁ የማህበራዊ ሚዲያ ጸሐፊ፣ ማህበራዊ ሚዲያ ብቻ ሳይሆን በትልልቅ ሚዲያዎችም ላይ ኢኮኖሚ ነክ ይሄ ፋይናንስ ነክ የተለያዩ ትንታኔዎችን የሚሰጡ አንድ ሴት ምሁር አይ ትዝብት ነው ትርፉ የሚል ቀለል ያለ ጽሑፍ ጽፈዋል። ደስ ይላል በጣም ማለት ሰው ሐሳቡን እንዲህ በተረጋጋ ሁኔታ ሲገልጽ ደስ ይላል። በስም መጥቀስ ካስፈለገ ዶክተር ሀውለት አህመድ ይባላሉ። የታወቁ ሰው ናቸውና ቀለል ባለ ሁኔታ ቴዲ ሰላምን የሚሰብክን አንድነት የሚሰብክ ስለ ሰዎች መገፋት የሚጨነቅ አይነት አርቲስት እንደዛ እስራኤል ሀገር ዘፈን አሸሼ ገዳሜ ዘፈን ሲከፍት በጣም በቅርብ ርቀት ጋዛውያን እየተሰቃዩ ባለበት ቀጠና እሱ እንደዚህ አይነት ኮንሰርት ሲያዘጋጅ ከቴዲ ማልጠብቀው ሆነብኝና ታዝቤዋለሁ የሚል ቀለል ያለ ጽሑፍ ሐሳብ ሲገለጽ ምን ጊዜም ደስ ይላልና አለፍ ሲል እያየናቸው ያላቸው ነገሮች ግን እያሳቁ ማለት ጭራሽ ቦይኮት ይደረግ፣ ከዛ ቴዲ ኢዝ የጸረ ሰላም ነው፣ የወራሪዎች ደጋፊ ነው፣ የገፊዎች የነፍሰ ገዳዮች አጨብጫቢ ነው ምናምን የሚሉና አለፍ ብለው ቦይኮት ዋት ምንድነው ቦይኮት የምታደርገው? እሱ ቆይ በኋላ ያነጋግራል፣ ግን ያስቃል። ይባስ ብሎ የገሌ እምነት ጠላት ነው ወደሚል ነገር ሁሉ ተኬደ ማለት ነው። እና ስለዚህ ቦይኮት ይደረግ እንግዲህ የሚሉ የተለያዩ ማለት ራሳቸውን ከእምነት ጋር በጣም አሶሺየት እናደርጋለን የሚሉ ሰዎች የሆነ የሚጠቃቅሷትም ጥቅሶች አሉ። እንደዛ የሚሉ የተለያዩ ድምጾችን እንሰማለን፣ ይጽፋሉ፣ ቪዲዮ ይሰራሉ። እኔ ምን ተሰማ? ሳቅኩኝ። በጣም ነው የሳቅኩት ማለት ያስተዛዝባል። ከዛ በፊት ግን አንተ ያነሳው ነገር ቴዎድሮስና መካከለኛው ምስራቅ ምንድነው ስንል የቴዲ አልበም መጀመሪያ የወጣው 1989 ነው። ቀዘባ ምናምን የሚለው ዘፈን ያለበት ያኔ ቴዲ 1989
አይ ቲንክ የ21 ዓመት ልጅ ይመስለኛልና እሱ አልበም ከፈሉት ግን አላወጣውም። ሰዎቹ ከፍለውታል፣ አልበሙን ይዘውታል። ማለት አይመጥንም ብለው ነው መሰለኝ እና AIT ሪከርድስ የሚባል ነውና በኋላ ቴዲ 93 ዓመተ ምህረት አቦጊዳን አልበም አወጣ። አቦጊዳ ማለት ራሱ አቦጊዳ አለ፣ ኃይለ ገብረስላሴ የሚለው ዘፈን አለ፣ ሞናሊዛ አለ፣ ባይገርምሽ አለ፣ እንደ ቢራቢሮ አለ፣ ሶሜን ያዘርስ ወደ 12 ዘፈኖች አሉ። ከዛ በቃ ቴዲ በዛውም ማለት ደግሞ ጂጂ ማውጣታ ነበር። እጅጋየሁ ሽብረባው ጂጂ እና ቴዎድሮስ ካሳሁን ጂጂ ማለት የአዲሱ የኢትዮጵያ የዚህ ትውልድ የሙዚቃ ንጉስና ንግስት ተብለው 1993 ላይ ተሰየሙ፣ ነገሱ ማለት ነው። ስለዚህ ቴዲ ከዛ ከፍታ እንግዲህ ወርዶ ማያቅም፣ የሚያወርደውም ተቀናቃኝ አልመጣም። ቴዲ የፍቅር ዘፋኝ ነው። ቴዲ የሀገር ፍቅር ዘፋኝ ነው። ቴዲ የጀግኖች አወዳሽ፣ የኢትዮጵያውያን ጀግኖችን የሚያወድስ ዘፋኝ ነው። ቴዲ ተቆጪ ነው። ቴዲ አጽናኝ ነው። ቴዲ አስታዋሽ ነው። በቃ ቴዲ አፍቃሪ ነው። ቴዲ የትውልድ ድምጽ። ማንም ሰው ያንን ስልጣኑን ዲስፒዩት አድርጎ ሊያወርደው አልቻለም። 93 አቦጊዳ፣ 97 ጃዝ ተሰሪያል፣ 2004 ጥቁር ሰው፣ 2009 ኢትዮጵያ የሚለው አልበሙ ወጣ በአልበም ደረጃ። አሁን ደግሞ የሚጠበቅም ነበር የሚጠበቀው። እኔ አሁን እንግዲህ ካነሳን አልቀረ ቴዲ በዚህ ሚያዝያ እንግዲህ ቴዲ አስከፋል የሚሉ ሰዎች ተነስተዋል። ስለነሱ ነው ፕሮግራም ልንሰራለን። እኔ ቴዲ በዚህ ሚያዝያ አስከፍቶኛል። እኔ ለምን የፋሲካ ማግስት ቴዲን መጠበቅ ከጀመረ አይደለም ቴዲን ስንጠብቅ የነበረው ምክንያቱም አሁን ስንተኛ ዓመት ነው? አሁን ቴዲን ስንጠብቅ 8ኛ ዓመት። ቴዲ 8ኛ ዓመት አልበም አላወጣም። ይሄ በጣም ሰፊ ጋፕ ነው። 8 ዓመት አልበም ሳይወጣ ቆይቶ አያውቅምና በሱ ነው ሊከፋኝ የሚችለው። ፋሲካ ማግስት ቴዲ አልበም ይለቃል። ስለዚህ እስካሁን በቴዲ የምናውቃቸው እነዚህ በስም የጠቀስኳቸው አልበሞች አሉ። ባይዘው ያቺ 89ኛው አልበም ድጋሚ ልክ እንደ አዲስ አልበም 94 ላይ አውጥቷታል እንትኑ ፕሮዳክሽን ካምፓኒውና ቴዲም ትንሽ ቅር ብሎት ነበር። እንዴት ወደ ኋላ ተመልሱኛላችሁ አለ። ግን ህዝቡ ደግሞ በጣም ወዷት ነበር። ከአቦጊዳ አልበም ባልተናነሰ በጣም ተወደደች። ምን ዘፈኑ ከዘብዬ እኔ ከዘባ የሚል እንዳለ ፍቅሬን ችላ ብለሽ የሚል አለ፣ ጽጌሬዳ የሚል አለ፣ ስለ ኢትዮጵያ የሚዘፍነው አለ። ምንድን ነበር ሌቦ የሚል ዘፈን አለ፣ ጉድ ሰራሽኝ የሚል አለ። ሰው ይወደዋል። እሱን አልበም በጣም ይወደዳል። ማለት ቴዲ ነው ትንሽ እንዴት ወደ ኋላ ይመልሱኛል አለ ሰው። ግን ከቴዲ የቴዲ ወዳጅ ከቴዲ ጋር ራሱ እልህ ይጋባል። ቴዲ አይመጥንም ብሎ አይ ገና እኮ ያላለቀ ስራ ነው የሚለው ከስቱዲዮ ሾልኮ ከወጣ ህዝቡ ደግሞ ያን ሙዚቃ ወዶት ቁጭ እና ስለዚህ በአጠቃላይ 5 አልበሞች አውጥቷል ቴዲ። 5ቱም ተወዷል፣ ነግሶባቸዋል ቴዲ። ከ5ቱ አልበሞች ውጪ ቢደመሩ ወደ ቢያንስ 2 አልበም የሚወጣቸው ደግሞ ነጠላ ዜማዎች ቢያንስ ነው ማለት 2 አልበም የሚወጣቸው ምርጥ ነጠላ ዜማዎች አውጥቷል። ካወጣቸው ነጠላ ዜማዎች እኔ በእርግጠኝነት የመጀመሪያ ከሚባሉት አሁን ከሽክ ቸኮል ጋር ይሄ ሚክስ ተደርጎ የወጣ አንድ ትዝታ አለ እና ሌላ ይሄ ስለ እስራኤል ኢየሩሳሌም የሚል ዘፈን የአንድ እናት ልጆች የአብርሃም ልጆች ብሎ ስለ ኢየሩሳሌም ስለ ፍልስጤማውያን እና ስለ አይሁዳውያን የዘፈነው ስለ ፍቅራቸው ብሎ የዘፈነው ያንነ ምድር አኬል ዳማ ብሎ ገና በ23 በ24 ዓመቱ የዘፈነው ዘፈናል ቴዲ። ስለዚህ ለዛ ምድር ስስ ነው ማለት ነው። እንግዲህ እኔ እስከማስታውሰው የሽክ ቸኮል ጋር የተቀናበረው ትዝታና ይሄ ኢየሩሳሌም የሚለው የመጀመሪያው የሲንግል አልበሞቹ ይመስሉኛል። ከዛ እንግዲህ ብዙ ናቸው ለቀነኒሳ ምናምን የዘፈነው እና በዚህ አጋጣሚ ቀነኒሳ ዛሬ ከለንደን ማራቶን በጉዳት ምክንያት ራሱን አገሏል። በጣም ተሰምቶኛል። በጣም ቀነኒሳን ወደዋለሁ። በጣም አዝነናል በዚህ አጋጣሚ። we wish him full recovery። በጣም ጀግናችን ነው እሱም እና ስለዚህ ቴዲና ጸረ ፍልስጤማዊነት ለጋዛ ስስ ልብነት አይገናኙም። ምንም አይገናኝ ነገር ነውና የማይመስል ነገር ነው።
የእስራኤል ኢንዲፔንደንስ ዴይ የእስራኤል ኢንዲፔንደንስ ዴይ መጥተህ ሌላ ታሪክ ሰርተህ እስካልቀየርከው ድረስ 1948 እስራኤል የሚባል ሀገር ተመስርቷል። በቃ እውቅና ዩኤን እውቅና የሰጠው ዓለም እውቅና የሰጠው ሀገር ተመስርቷል። ስለዚህ የነጻነት ቀናችን ነው ብለው የሚያምኑ በሺዎች የሚቆጠሩ ኢትዮጵያውያን እስራኤላውያን አሉ። አማርኛ የሚናገሩ አሁንም ቢሆን ደማችን ከእስራኤል ብቻ ሳይሆን ከአይሁዳዊነት ብቻ ሳይሆን ከኢትዮጵያ የሚቀዳል ብለው የሚያምኑ ሰዎች አሉ። አይሁድ ኢትዮጵያውያን አሉ። የእስራኤል ዜጋ ሆነ ኢቭን የእስራኤል ዜጋ ያልሆኑ አይሁድ ያልሆኑ ኢትዮጵያውያን አሉ። እዛ ሀገር ይከበራል። ኢቭን እስራኤላውያንም ይሄ ኢትዮጵያውያን እስራኤላውያን ያልሆኑ አይሁድ እስራኤላውያን አሉ። የቴዲ ሙዚቃ ቴዲ ዓለም አቀፍ ዘፋኝ ነው። ስለዚህ በነጻነት ቀናቸው ላይ ቴዲ ዘፈን እንዲዘፈን ይፈልጋል። በቃ ስራውም ዘፈን መስፈን ነው። በቃ እዛ ጋር ኮንሰርት አለ፣ ገንዘብ አለ። በቃ ምንም የሚያገናኘው ነገር የለም ሰርታ አትብላ ካልሆነ በስተቀር። ይሄን የሚሉት ሰዎች ለአንድ ቀን ለግማሽ ቀን ስራቸውን አቋርጠው አይደል። ስራው መስፈን ነው፣ ስራው ማዝናናት ነው። በቃ እየዘፈነ ነው። ስለዚህ ስናነሳ ደግሞ ጋዛ ላይ እኮ ይጨፍራል። እሱንም ልመጣ አሁን እሱን ካልን ቆይ ግን ቴዲ የኔ ሃይማኖት ጠላት ነው፣ ቴዲ የጋዛ ጠላት ነው። ለምን ኮንሰርት ስላዘጋጀ እንዴት በዚህ ሰዓት እስራኤል ሄዶ ይዘፍናል ነው አይደል? ቆይ እስራኤል ሄዶስ ባይዘፍን ኖርዌይ ቢዘፍንስ ልክ ነው ማለት ነው? ዘፈን ሐራም አይደል እንዴ? ዘፈን ኃጢአት አይደል እንዴ? ምንድን ነው እያወራ ያለው ማለት? አሁን ይሄንን የምትል ሰው በተለይ የሃይማኖት ካባ ከለበስክ እኮ እንዴ አንተ በጣም አስመሳይ ሰው ነህ። ምን አገባህ አንተ? ትገባለህ ማለት ዘፈን ትሰማለህ ማለት ነው። ምን አገባህ አንተ? አንተን እኮ አይመለከትም። ቴዲ ጋዛም ቢዘፈን እስራኤልም ሄዶ ቢዘፈን ኖርዌይም ሄዶ ቢዘፈን ዘፈን ሐራም ነው። በቃ አንተን አያገባህም። የሃይማኖት ካባ አታልብሰው። የሃይማኖት ካባ ሳለብስ እንኳን በፍጹም እስራኤል ሄዶ መዝፈን ሊኮንን ይገባል ካልክ እውነት ለመናገር የጋዛ ጭፍጨፋ ከጀመረበት ኦክቶበር 2023 ነው 2023 ጀምሮ ከሙስሊሙ ዓለም ባልተናነሰ የእስራኤልን ጭፍጨፋ የጋዛ ህፃናትና ሴቶችን በደል ጭካኔ ጭፍጨፋ ሙስሊም ያልሆነው ዓለም በደንብ አድርጎ ነው ያወገዘው፣ ተቃውሟል። እንዴ በየአሜሪካ በየዩኒቨርሲቲዎች ያየነው ያ ሁሉ የሙስሊም ተማሪ ነው እንዴ? አይደለም እኮ። የጋዛ ጉዳይ የእስራኤል ጉዳይ የጋዛ ጉዳይ የፍልስጤማውያን ጉዳይ የሆነ ሃይማኖት ምናምን ሞኖፖሊ አይደለም ማለት እኔም ብቻ ይመለከተኛል ብሎ እዚህ ጋር የሆነ አይነት ዲቫይሲቭነስ ለመፍጠር መሞከር ምንም ትርፉ ያስተዛዝባል። እሺ ቦይኮት አለች። ማን ነው ቦይኮት የሚያደርገው? ማን እንዲያደርግ ነው የፈለጋችሁ? ማለት ከዚህ በፊት ፖለቲከኞች ሲያደርጉት አይተናል። ግን አንድ በእምነት ዙሪያ የተሰባሰቡት እምነት ነው ግድ የሚለኝ ፖለቲካ ሳይሆን እምነት ነው ግድ የሚለኝ የሚል አካል እንዴት ኮንሰርት ቦይኮት ይደረጋል? እሺ የቴዲ ኮንሰርት ቦይኮት ይደረግ እገሌ የሚባል ሌላ አርቲስትስ እሱ ይቀጥል? አንድ ሰው ቦይኮት ይደረጋል ከሱ ውጭ ያለ ሌላ ሰው ግን ይዝፈን እያልክ ነው። ዘፈን ሐራም አይደል እንዴ? በእምነት ዘፈን ኃጢአት አይደል እንዴ? ምን አገባህ አንተ የዘፈን ቢዝነስ ውስጥ? እና አሁን እመጣለሁ ቅድም ያልከው ኮንሰርቶች ግን አንድ ቪዲዮ በጣም ሲዘዋወር አይቻል። በዚህ ሰዓት እኮ ፍልስጤም ውስጥ ጋዛ ውስጥ እኮ ሰዎች ግን እኮ እየጨፈሩ እኮ ነው። ላይፍ ይቀጥላል እኮ ከሰው መሃል ነጥለ ማለት እየቀጠሉ አይደል? ሌላው ሰው ምን ግብፃውያን እየጨፈሩ አይደለም? ሌላው ማለት ሌላው ዓለም እየጨፈረ አይደለም? ሊባኖስ ለመሆኑ ቤይሩት የምትባል ከተማቸው ላይ የጭሰት ላይፍ የመዝናናት ላይፍ ለደቂቃ ቆሞ ያውቃል እንዴ? ኢቭን የሐማስ ጥቃት የምናምን ጥቃት ሁሉ ያ ቦምብ ሁሉ እየወረደ ሊባኖሳውያን ጭፈራ ቆሞ ያውቁ? ምንድነው ዓለም ሁሉ እየጨፈረ ባለበት ሁኔታ አንድ ሰው ነጥለ ልትመታ የፈለከው ለምንድን ነው? አንድ ሰው ላይ መጮህ የፈለከው ለምንድን ነው ስትል ያስተዛዝባል። ለሱም ምክንያት አለው ብዬ ስለማለት ጥሩ አድርገህ ገልጸዋል። አሪፍ ነው። በቃ ቆንጆ ነገር ነው። እኔ ግን ሁሌ የምታዘበው ምን እንደሆነ ታውቃለህ? ኢትዮጵያ ላይ
ጀግኖቻችንን መብላት እንችልበታለን። ጀግኖቻችንን ማወደስ አንችልም። ጀግኖቻችንን ማሻገር አንችልም። አሁን ናይጄሪያ ላይ ብታይ እንዴት እንደሚረዳዱ ላይ እና በርና ቦይስን ማየት ትችላለህ፣ ምን አይነት ሌቭል ላይ እንደደረሱ። ከዛ በኋላ እንዴት ነው የሚሳሳቡት። የእነሱን ኢንዱስትሪ አይተህ ወደኛ ሀገር ደግሞ ስትመጣ በስማ በሃይማኖት ይከፋፍልሃል፣ በብሔር ይከፍልሃል። ከዛ እንዳትወጣ ያደርጋል፣ ኢንተርናሽናል እንዳትሆን። ቴዲ አፍሮ እኮ ቢልቦርድ ላይ የሚገባ አርቲስት ነው። ቴዲ አፍሮ እኮ ኢን ዘ ወርልድ ኢትዮጵያን ይዞ የሚዞር ሰው ነው። ባንዲራዋን ይዞ የሚዞር ሰው ነው። ገባህ? ትክክለኛ ባንዲራዋን ይዞ እየዞረ ኢትዮጵያ ላይ ደግሞ ብትል ያልዘፈነው የብሔር ብሔር ቋንቋ የለም። በኦሮምኛ ብትል በትግርኛ ብትል ምን የቀረው ነገር አለ? ሁሉንም አካቷል። እስልምናውንም ብትል ክርስቲያኖቹንም ብትል ሁሉንም እኮ የኖረ ሰው ነው። ኢትዮጵያን በቃ በትክክል የገለጸ አርቲስት ነው አይደል? ያን ሰውዬ ማወደስ ሲገባ፣ ያን ሰውዬ በርታ ማለት ሲገባ እንደዚህ ለመብላት የተፈለገበት ዓላማ ምንድነው? እስቲ አንተ ቴዲ አፍሮ እንዴት ነው የምትገልጸው? በዓለም ላይ ያለው ተጽዕኖ ኢትዮጵያን እንዴት እየገለጸ ነው ያለው የሚለውን ነገር ደግሞ ትንሽ ብታብራራ። በጣም አሪፍ ማፍዬ፣ በጣም ጥሩ ነገር ነው ያነሳው። ቢልቦርድ ማለት የዓለም ይሄ በሙዚቃ ኢንዱስትሪ በወቅቱ በአንድ ወቅት ላይ በጣም ከፍተኛ ሽያጭ ያሳዩ የሙዚቃ ነጠላ ስራዎችም ይሁን የቡድን ስራዎችም ይሁን ወይ ደግሞ ሙሉ አልበምም ይሁን በደረጃ የሚያወጣ የገሌ ሀገር ይላል። የሚታወቁ ትልልቅ ሀገሮች አሉ። ከዛ ውጪ ደግሞ ዓለም አቀፋዊ ብሎ ያወጣል። ቢልቦርድ ቻርት ውስጥ በኢትዮጵያ ሙዚቃ ታሪክ መግባት የተቻለው ኢትዮጵያውያን 3 ነው። አንዴ በኢትዮጵያ አቆጣጠር 1973 ይሁን 74 ማህሙድ አህመድ አረ መላ የሚለው አልበም ይገባዋል። እሱ አልበም እንዴትም ቢልቦርድ ቻርት ላይ እንደደረሰ ባላቅም ማለት በወቅቱ ያው በነበረው የፖለቲካ ሪዮት ዓለም ዝግ ስለነበረ የኢትዮጵያ ኢንዱስትሪ ግን በሚወጣበት መንገድ ብቻ ወጥቶ አረ መላ ቢልቦርድ ቻርት ውስጥ መግባት ችሏል። የማህሙድ አልበም ማለት ነው። ቀጥሎ በኢትዮጵያ አቆጣጠር አሁንም 1993 ጂጂ ጉድፈላ የሚለው አልበም ገብቷል። እዛ ቢልቦርድ ቻርት ውስጥ ካሉ ዝርዝር ዘፈኖች ውስጥ በዓለም አቀፍ የሙዚቃ ዘርፍ ገብቷል። ትመጣና አሁንም በኢትዮጵያ አቆጣጠር 2009 ኢትዮጵያ የሚለው የቴዲ አፍሮ አልበም ቢልቦርድ ቻርት ውስጥ ገብቷል ብቻ አይደለም፣ ቢልቦርድ ቻርት ውስጥ በዛ ሳምንት አንደኛ ነበር ከዓለም። ቴዲ ራሱ አዋርድ ላይም ሲት ነበር። ቴዲ ደግሞ ሲጠየቅ ቢልቦርድ ቻርት ውስጥ እሱ የቴክኖሎጂ ምናምን ብትለው ምንም የሚያውቀው ነገር የለም፣ ግን ደስ ያለኝ አለ እስካሁን ካወጣቸው አልበሞች ዘንድሮ ደግሞ ያለው መጠሪያ ኢትዮጵያ ስለሆነ ኢትዮጵያ የሚለው ስም ከዓለም አንደኛ በመሆኑ ነው አለ። ማለት እንደዚህ ነው። ይሄንን ልጅ ነው እንግዲህ እንትን ልበለው እያልክ ያለው። አሁን ቴዲና እስልምና በጣም ያስቃል። ከአንድ ኤግዛምፕል ልነሳል። ዋናው እንግዲህ ሸመንደፈር የሚለው አልበም ነው። ግን የሆነ ጊዜ ጋዜጠኛ መዓዛ ብሩ ተጠይቀዋለች። ቴዲ ግን እንዴት ነው የዘመኑ ምርጡ ገጣሚ፣ የዘመኑ ምርጡ ዜማ ደራሲ፣ የዘመኑ ምርጡ ሙዚቀኛ፣ ባለምርጥ አልበም ባለቤት ሁሉንም መሆን አይከብድም ወይ አለችው። ስትለው ይኸውልሽ አንዱ አሉ ቢዝነስ ውስጥ አለና ተሳካለታል። በአጭር ጊዜ ውስጥ ሲሳካለት ሰዎች መጡና ጠየቁታል። አንተ ሰውዬ እኛ ከሰው በፊት ጀምረን አንተ በአጭር ጊዜ ውስጥ እንደዚህ ሰርተህ እንዴት ነው ምን ብትሰራ ነው እንደዚህ ስኬታማ የሆንከው ሲሉት፣ አይ ወዳጄ ተሰርቶ ነው ብለህ ነው ጀሊሉ አምጥቶ ጥሎብኝ ነው እንጂ አለ ሲላት፣ ማዛ ምን አልካለች? አይ ጀሊሉ ማለት ይኸውልሽ በእስልምና ወንድምና እህቶቻችን ፈጣሪያችን አላህ 99 የባህሪያት ስም አሉት። ከነዛ መሃል ጀሊሉ የሚለው ኢየሱስ ነው። ስለዚህ የአላህ የእግዚአብሔር ስም ነው፣ እሱ አምጥቶ ጥሎብኝ ነው አለ ሰውየው። ለኔም ስለሰራው አይደለም ከኔ በላይ በጣም የሰሩ ከኔ በላይ የተከበሩ ብዙ ባለሙያዎች ባሉበት እኔን እዚህ ጋር አንቺ ባልሽው መንገድ ያስቀመጠኝ ሰርቻ አይደለም ጀሊሉን ያስቀመጠኝ። አንቺስ ብትሆኚ የኢትዮጵያ አንደኛ ጋዜጠኛ ስለሰራሽ ብቻ ነው ወይ ጀሊሉ አምጥቶ ሰጥቶሽ ነው ብሎ ሙስሊም ወንድም እህቶቻችን በእስልምና ፈጣሪ እግዚአብሔር አላህ ከሚጠራባቸው 99 ስሞች አንዱን ልክ እንደራሱ ወስዶ ያ አጠራር የራሱ እንደሆነ አድርጎ የጠራል። እኔ በጣም ብዙ ሙስሊም ወንድም እህቶች አግኝቻለሁ በዚህ ጉዳይ ላይ ዘፈን እንኳን የማይሰሙ ዘፈን ሐራም ነው የሚሉ ሰዎች እንኳን ይሄ አባባሉ አንደኛ እውነት ነው፣ ኦቴንቲክ ነው፣ ሁለተኛ አባባሉን በጣም የሚመስጥ ነውና ከአንድ አርቲስት በዚህ መልኩ የሚገለጽ ነገር ሌላ እንግዲህ እምነት ውስጥ ያሉ አርቲስቶች እንኳን ባልገለጹበት መንገድ የገለጸ ሰው ነውና
አሁን ወደ ሸመንደፈር ስንመጣ ሸመንደፈር ላይ እዛ ጋር ያሉት ነገር የፍቅር ታሪክ የትኛውንም ሃይማኖት ለማውደስ የትኛውንም ሃይማኖት ለማውረድ አይደለም። ግን እዛ ጋር ሁለቱን እምነቶች አቀራርቦ የገለጸበት ነገር እዛ ጋር የሚያነሳቸው አንቺም በሃይማኖትሽ እኔም በሃይማኖት የሚለው ቃል ጠቅላላ ተወስዶ ከቅዱሳን መጽሐፍት ነው የተወሰደ። ካልወጣው ከአስርቱ ሲፈቱ ሲታ ማለት በእስልምና ውስጥ ያለ ከህግጋት መካከል አንዱ። እነዚህ ነገሮች በደንብ አውቀው አትሊስት እንደው ዘፈኑን እንኳን አለ አይደለ በእምነት የማይፈቀድ ነው ብንል እንኳን እነዚህ ነገሮች ሌላው እምነት ውስጥ የሌለ ሰው እንኳን ምንድነው ብሎ እንዲጠይቅ ማድረግ ራሱ አትሊስት ማለት ከእምነቱ የራቀ ሰው ለእምነቱ ኔጌቲቭ ነገር ያለው ሰው ነው ሊባል ከሚችል ሰው የሚመጡ አይደል። እንደውም በተቃራኒ ለእምነቱ በጣም ስስ ልብ ያለው በጣም ማለት እንግዲህ ማለት ማን ነው የሰለሞን ጽነሽ የቅዱሳንም ባያበቀለሽ ቅጠል ዛሬ አዲስ አይደለም የነካ በለኮሰው እሳት የነካሽ ሲቃጠል ሳይወሰን ግርማሽ በአድባራት ታሪኩ ነብዩ አይተው ከሩቅ ያሉልሽ በመጽሐፍ ኢትዮጵያን አትንኩ ምን ጊዜም ሲያስቀምጥ በሙዚቃዎቹ ሁለቱንም እምነቶች መሳ አስቀምጦ መዘከር የለመደ በፍጹም የማታገናኙ አሁን ቴዲን በምንም ልትከስ ትችላለህ በሃይማኖት ጥላቻ ወይ ደግሞ የሆነ ሃይማኖት አብልጥ የምትለው አይነት ሰው ማለት እንዲሁ ግን ለማነገር የተፈለገበት መንገድ ነውና ቴዲ እዚህ ውስጥ ልታስገባው የምትችለው አይነት ሰው አይደል። ይሄንን የሚሉት ሰዎች እውነት ለመናገር ኢትዮጵያ ውስጥ ከሁለት ዓመት በፊት አዲስ አበባ ውስጥ 23 መስጂዶች ፈርሰዋል። መስጂዶቹን መፍረስ የተቃወሙ ሰዎች አንዋር መስጂድ ተገድለዋል። ያው ሁሉ ሲሆን የጮሁ ሰዎች አይደሉም። ይሄ ነው የሚመለከት። ኮንሰርት ነበር፣ ላይፍ እየቀጠለ ነው። ቅዳሜ እሁድ ከበርቻቻ ጁምዓ እነዛ ሸሂዶች ተገድለው አንዋር መስጂድ ቅዳሜና እሁድ እየዘፈኑ ነው። ብዙ ዘፋኞች በስም መጥራት ይቻላል። እንዴት የኛ ሸሂዶች ሞቶ እናንተ ተዘፍናላችሁ ብለው ማያቁም አይሉም ምን ያውቃቸዋል አላሉ። ከትግራይ እስከ አማራ ከአማራ እስከ ኦሮሚያ ሰዎች ሲጨፈጨፉ አንድም ቀን እንዴ ምንድነው ሰው ተጨፍጭፏል እኮ ምናምን እስኪ ከበርቻቻችሁን አቆሙ ገሌ ኮንሰርት አቆሙ ብለው አያቁም ብለው የሚያቁም ሰዎች አይደሉ እንዴ። እውነት ለመናገር መስጂዶቹ የፈረሱ ጊዜ መስጂዶቹ መፍረሳቸውን የተቃወሙ ሰዎች የተገደሉ ጊዜ ወጥተው ቆይ አሁን እኛ መስጂዶቻችን ፈረሰ ወገኖቻችን ተገደለ ብለን ከተናገርን የሌላ ፖለቲካ ሰዎች መጠቀሚያ እንዳንሆን ከሽመልስና ካዳነች ጋር ብንስማማ ይሻላል ያሉ ሰዎች ናቸው። አስታውሳቸዋለሁ በደንብ አውቃቸዋለሁ። ተንኮለኛ ገብቷል። በፍጹም ማለት እምነቱ የሚፈልገውን ሂዩሚሊቲ መተናነስ ሐቀኝነት ኳሊፋይ የሚያደርጉ ሰዎች አይደሉም። ተንኮለኛ በሆነ ነገር ላይ ተንጠላጥሎ የሆነ ነገር ማሳካት የሚፈልግ የተንኮለኛ ስብስብ ነው እንጂ ዘለህ ማገባ አርቲስት ሰፈር ሄደህ እገሌ የሚባል ሀገር እንዴት ኮንሰርት ታቀርባለህ የሚል ሰው አይደለም። በቃ ወገን እዚህ ጋር የሚዛመድን ኢስላም በደንብ ነው ፕራዮሪቲ የሚያስቀምጥ። አሜሪካ ቱር የነበረው ሰው ለምን እንደዛ አልተባለ? እሱ አሜሪካ ቱር ሌላውስ ቢሆን ለምን ቴዲ ብቻ እኮ የሚለው ልመጣለን። ሌላውስ ቢሆን አሁን is Teddy the only one አሁን እስራኤል ውስጥ ሌላም ሰዎች አሉ እና ኤፍሬምም ኮንሰርቶች አሉ አይደል? ማንንም እነሱ ሲጀምር አፍተር ኦል ይሁን በደረጃ ነው የሚያስቀምጠው። የሚኖርህ ውግንና በደረጃ ነው የሚቀመጠው። ጎረቤት ሆነ ዘመድ ሆነ ሙስሊም ከሆነ 3 ታቃለበት ያንተ መቆርቆር 3 ታቃለበት። ጎረቤት ሆነ ሙስሊም ከሆነ 2 ታቃለበት። ጎረቤት ሆኖ ገብቷል ሙስሊም እንኳን ባይሆን አንድ አቃል በደረጃ ነው የሚያስቀምጠው። መጀመሪያ ደረጃህን ጨርሰን እዚህ ጋር ላለ ሰው ተቆርቆረ እዚህ ጋር ያለውን ደግፈ እዚህ ጋር ላለ ሰው ብለህ ነው ከዛ በኋላ ወንዝ የምትሻገር። ውሸት ነው። የጋዛ ጉዳይ ማንንም እየጮህበት እንደ አሜሪካ በጋዛ ጉዳይ አይደል ፕሬዝዳንት የተቀያየረው ማለት አለኩ ይጮሃል እኮ ዩኒቨርሲቲዎች እየጮህ አይደለም። እነዚህ ሁሉ ሰዎች እምነታቸው ከጋዛውያን ጋር ተመሳስሎ ነው አይደለም እኮ። የጋዛ ጉዳይ የሃይማኖት ጉዳይ አይደለም።
ፍልስጤማውያን አገር ሊኖራቸው ይገባል፣ ድንበሮቻቸው ርስቶቻቸው መከበር አለበት። እኔም አምናለሁ። ለምንድን ነው እሱን ነገር ወስደህ ማለት የሃይማኖት ጉዳይ ልታደርግ የፈለግከው? ከዛ ውጪ ለምንድን ነው ካላጣው ሰው አንድ ሰው ላይ መንጠላጠል የፈለግከው ስንል ለምን ቴዲ የሚገርምህ አባታችን ጋሽ መስፍን ወልደ ማርያም ነፍሳቸውን ይማሩ ድሮ ነውና 2005 2006 ቴዲ አፍሮ ጥፋቱ ምንድነው የሚል አንድ ጽሁፍ ፍትህ መጽሔቱን ጋዜጣ ላይ መጻፋቸውን አስታውሳለሁ። ያው ባይዘው መስፍንን ልዩ የሚያረጋቸው ምን መሰለ ከሰው በፊት ነው ምንም ነገር የሚያዩትና የማይገቡበት ጉዳይ የለም። አሁን ለአንድ 80 ምናምን ዓመት አዛውንት የቴዲ ጉዳይ ግድ ብሏቸው ከጻፉ ይሄ ነገር ትልቁም ነገር አለው ማለት ነው። ከዘመን ዘመን የሚሻገር ቴዲ ምንድነው ጥፋቱ ማለት በጣም በነፍስ የሚፈላለጉ የተለያዩ ጽንፈኛ አካላት እንኳን ቴዲ ላይ ኮሚናሊቲ ይኖራቸዋል። ቴዲ ላይ ሲሆን ሁሉም ቴዲ መጠፍጠፍ ይችላል። ለምን አሉ ሲባል ለምሳሌ ቴዲ ስስ ታርጌት ነው። በስም ነው የጠቀሷቸው ነው ማለት ወያኔ በወቅቱ የነበረውን ገዢ ከዛ ውጪ እነዚህ ይሄ ማነው ጃዋር ያን ያንቀሳቀሰው የነበረ የሆነ ሞብ አሁን ዛሬ ስልጣን ያዘው እሱ አዲስ ነገር የሚባል ጋዜጣ ነበር አዲስ አበባ ውስጥ። እንግዲህ ኢትዮጵያኒስት ነኝ የአዲሱ ትውልድ ትንፋሽ ነኝ ምናምን የሚል ኃይል ለቴዲ ሲሆን ከጀርባ ሰይፉ ፋንታውን ተንተርሶ ደግሞ ቴዲ ላይ የማይሆን ጽሁፍ ይጽፍ ነበር። ቴዲ ዘፈን ይሰርቃል እንትን ገብቶ ለምሳሌ ቴዲ ስስ ታርጌት። በነገራችን የሆኑ ዘፋኞች ነበሩ ከቴዲ ዘፈን ሰርቀው የራሳችን ነው ብለው በራሳቸው እንደ ሲንግል አልበም አወጡት ማለት ነው። ቴዲ ለምሳሌ ቴዲ በቀላሉ የምታጠቀው የምትዘርፈው የምትክደው ምናምን ለምን ስለ ቴዲ ብሎ አገር የሚበጠብጥም መንገድ የሚዘጋም የሚያቃጥልም ሌላም ሰው የሚገድል ምናምንም የለም። የቴዲ ደጋፊ ማሰብ ይሄ በፍቅር የተሸነፈ ነው፣ ስልጡን ነው። ገባ ስለ ቴዲ ብሎ አገር የሚያቃጥል ሰው የለም። የሰለጠነ ነው፣ የተሻገረ ለውታል ስልጡን ነው። የትኛውንም ጽንፍ ሊይዝ አይችል። ምን ማለት የትኛው ዘፈኑ ቴዲን ሃይበል ሊያስብል ይችላል? የትኛው ማለት ከዛ ውጪ ልሳብህ ብትል ጠንካራ መሐል ላይ የተተከለ ጠንካራ ምሰሶ ነው ቴዲ ማለት። ወዲትም ልትስበው አትችልም። በጣም ጥንክር ያለ የራሱ መርሆች ያሉት ናቸው እና እነዛን መርሆች በኑሮ በየዕለት ተዕለት እንቅስቃሴው በሚዲያ አፕሮቹ በሙዚቃዎቹ በስራዎቹ ይተገብራቸዋል እና ወዲትም መሳብ አይችልም። አንድ ንግግሩ አለች አይደል ይሄ አብይ ሊመጣ አካባቢ እንግዲህ በጣም የበደለው ስርዓት ነው ያለው ስርዓቱ እና ያ ስርዓት እየወደቀ ግን ቀጥሎ የሚመጣው ስርዓት አሳስቦታል ቴዲና ባካችሁ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ላይ ተቀምጠው የተባበሩ ህዝቦችን በረከት እየተካፈሉ እኛ ለአንድ ቀን መብላት ያቃተንን ምስኪን ህዝቦች 80 ቦታ ሊከፋፍሉን ይፈልጋሉ። መብታቸው ሊሆን ይችላል ግን ስህተት መሆናቸው መነገር አለበት አለ። ገና እዚህ መጥተው ሀገሩን የምድር ሲኦል ከማድረጋቸው በፊት ገብቶታል። ይሄን የሚናገረው ኦሬዲ አላንቀሳቀስ ኮንሰርት አላሰራ አልበሙን አላስመረቅ ሚስቱ እንኳን ታማ ሚስቱን ወጣ ብሎ ማሳከም እንኳን የሚከለክለው ጨካኝ አገዛዝ ባለበት ጊዜ ነው። ያ ስርዓት ግን እየወደቀ ግን ቀጥሎ የሚመጣው ነገር እንኳን አስፈርቶታል። ቴዲ ለጊዜያዊ ኮንፈርት ለጊዜያዊ ፖለቲካዊ ጥቅም ፖፑላሪቲ ጥቅም ብሎ ይሄ የሚያመቻምቸው ነገር የለው። ቀጥ ያለ አቋም ነው ያለው። ስለዚህ የትግራይ ብሔረተኛ ነን የሚሉ ሰዎች ቴዲ ቁምጣ ለባሽ ብሎ እንደ ህዝብ ሰደበን ይላሉ። ውሸት። ምክንያቱ በተግባር እኔ መቀሌም በለው አዲግራት በለው አድዋ ቴዲ በደንብ ሲሰማ ቃል ህዝቡ እንዲህ አይደለም በቃ ደስ ይለዋል ቴዲ እና እዛው እጪ በግሌ አንድማቀው ሰው አለ ዳህላክ ላይ ለስራ ቤቴን እንደዚህ ማለት እንደዚህ መዝናኛ ቦታ ላይ ያለቀሰ የ50 ምናምን ሽማግሌ ይሄ ልጅ ለኔ ነው የዘፈነው ሲል አስታውሳለሁ ከአመታት በፊት ገባ። ወደ ታችም ስትወርድ አይ እሱ እንደዚህ ብሎ ነገስታትን
ያወድሳል የኛን ጥላቶች እንዲላል ምናምን ይላሉ። ውሸት። ህዝቡ ይሰማዋል በደንብ አድርጎ የትም ይሰማል። ህዝቡ ጋር ምንም ችግር የለበትም። እነዚህ የፖለቲካ ኃይሎች ግን በሱ ዙሪያ ተጠምጥሞ የሆነ ማሳካት የሚፈልጉት ነገር አለ። ለምን ስትል ኢዚ ታርጌት ነው እሱ መምታት ቀላል ነው። ገባ ተረባርበ መምታት። አሁን በቅርብ እንግሊዝ ሀገር ያለ ኮንሰርቱ ይሰረስ ለምን ህዝብ እያለቀ እሱ እንዴት ነው ሌላው ሰው እየዘፈነ አይደል? ዘፈን ያቋረጠ ሰው አለ ሌላ ሰው ማለት ኑሮን ያቋረጠ ሰው አለ። አንተስ ባንከር ብትሆን ኡበር ሹፌር ብትሆን ኦር ዋትኤቨር ስራ ውስጥ ብትሆን ለአንድ ቀን አቋርጣል እንትን የሚባል ክልል ላይ የወገኔ እየተገደለ ነው ምናምን ብለህ ትግራይን በለው አማራን በለው ኦሮሚያ ስራ አቋርጣል። ቀላል ታርጌት ስለሆነ ሁለተኛው ልመልስ የቴዲ መንፈስ ቴዲ የተሸከመው መንፈስ አለ። የቴዲ መንፈስ ይሄ የማዕከል መንፈስ የማዕከል መንፈስ የከተሜ መንፈስ የስልጣኔ መንፈስ እሱን ከመታ በኋላ እኮ ሀገር የለም። በቃ በትንትን እኮ ነው የሚለው ማዕከልን መጀመሪያ መምታት ነው። ማዕከል ከመታ በኋላ ሁሉም ሜዳ ይሆናል። ከዛ በኋላ ድርሻዬን ብለን በግራና በቀኝ እንዋጋለን እኮ ማዕከሉን ነው መምታት። ያስፈራል የቴዲ መንፈስ ለጽንፍ በጣም ስለሚያስፈራ እሱን ከመታን ታትሴት ከዛ ይለይልን። ሁሌ እየመጣ ግን ሁሌ ቴዲ ያስደነግጣል። ይሄ ማለት ላምባዲና ምድዘፈና አይደል? ላምባዲና ማለት ባትሪ ማለት ባትሪ ጨለማ ላይ የምትለቀቅ ተግ የምትደረግ አንድ መብራት ነው። ፏ ነው የሚያደርገው። ማጅራት መቺ ወራሪ እንደ ላምባዲና የሚጠለው የለም። ማጅራት መቺ ዴቪልም ሰይጣን። ለምን እነዚህ በገብቷል የዘር ፖለቲካ ውስጥ የሚያሉ ሰዎች የዘር ፖለቲካ ውስጥ የሚያለ ሰው ማጅራት መቺ ማለት ነው። ለምን የሚሰለጥነው በጨለማ ነው። ጨለማ በምን ጨለማ ኃጢአት ነው። ጨለማ የብርሃን ተቃራኒ ነው። ጨለማ አለማወቅ ነው። ስለዚህ ስልጣንህ በዛ ጨለማ ውስጥ ነው ያለው። ቀን ላይ አትንቀሳቀስም። ዴቪልም ቀን ላይ እንቀሳቀስ በጨለማ ውስጥ ነው ዴቪል የሚንቀሳቀስ። ብርሃን ከሆነ ይተኛል። ጅብም እንደዛው ጎሮን ውስጥ ይተኛል፣ ጎሬ ውስጥ ይተኛል። ስልጣን አይደለማ ብርሃን አለ። ልክ ጨለማ ሲሆን ነው። ምክንያቱም ሰው አያውቅም እንደፈለክ ትጋልባለህ። ምን ያስፈራዋል ካልክ ዴቪልም በለው ማጅራት መቺም በለው ዘረኛም በለው ጅብም በለው አንድ ቦግ የምትደረግ ባትሪ ታስፈራለች። በስልጣን የመጣ ቴዲ ማለት ላምባዲና ነው። እንዲህ ዘረኝነት አላዋቂነት በወረራት ኢትዮጵያ ውስጥ ላምባዲናውን ይዞ ትጉስ ያደርግባቸው ይተረማመሳሉ ሁሉም የዘር ኃይሎች ማለት ነው። ለዛ ነው የሚያውቁ። ከዛ እነዚህ ዛሬ ለጋዛ ማለት ነው እዛ ሄደ ማለት ነው። የጋዛ ጉዳይ ዓለም አቀፍ ጉዳይ ሆኗል። ሁሉም ሰው እየጮኸ ነው። ግን አትሊስት እንኳን መወጣት ያለብህ ሌላ ዋጅብህ ረስተህ ጋዛ ምናምን ትልን ያዋጣላ ቴዲን ገብቷል። ባገኘው አጋጣሚ ቴዲ ላይ መጠምጠም እንደ እባብ መጠምጠም ያዋጣል እና ያስቃልና ኮንሰርቱ መሰረት ምንም ኮንሰርት መሰረት ትገባ ነበር እንዴ? አላውቅም ነበር ትገባ ነበር። ስለዚህ መጀመሪያ ራስን አጥፋ። ዘፈን ሐራም ነው እና ይሄውን ገብቶ ግን ቴዲ መሰለ ሚዛናዊነትን ያስታል። ራስን ነውርህን ያጋልጣል። ምንም ሳይናገር እስካሁን የሰጠው መግለጫ ላይ ያለም በቃ ራሱ መዝኖ ይተፋል። በቃ እንዛ በቃ ኤፕሪል 30 ኮንሰርቱን ይሄዳል በቃ እና በጣም ስላሳቀኝ ነውና በጣም ቴዲ እኔ በተለይ ምን መሰለ ማለት ከተሜነት ግድ የሚለው ሰው ኢትዮጵያዊነት ግድ የሚለው ሰው አብሮ መኖር ግድ የሚለው ሰው ህብራዊነት ግድ የሚለው ሰው በቴሌ ላይ የሚወረወሩ ነገሮች ዝም ብሎ እንደዋዛ ባያቸው ቴዲ is the last standing symbol የመጨረሻው ምልክታቸው የመጨረሻው ምልክት ዝም ብሎ አርቲስት አይደለም ቴዲ ምልክት ነው። እሱ ምልክት ከጠፋ በኋላ ገብቷል ምንም ማለት እንደ ቴዲ ሆኖ የብራና ስላይ ነጉ ላይ መልከማ ከዳሳ ባን መሳይ የሸማሽ ጥለት ቀልሞ ሰንደቄን ያስታውሰኛል አንቺ ሞደቄን ብሎ ባማረቅኔ በሰለጠነ መንገድ የልብህን ነግሮ የሚያሻግር የሚያስታውስህ የሚቆጣ የሚያጽናና የምር ህብራዊነትን የሚያስታውስ ማማረህን የሚያስታውስ የሚያወድስ የመጨረሻው ሲምቦል ነው ቴዲ እና ዝም ብለህ
ሌላው ለዓላማው ነው ማለት በቃ መሀሉን ታወሩን ከመታ ነው ከዛ በኋላ ይፈርሳል። ከዛ አትሊስት የድርሻዬን አላጣም። ሁሉም ለዓላማው ነው ቴዲ ላይ የሚፈነጨው። አትሊስት አብረህ ገንዘብ ማለት አያዋጣም ማለት መሀል ላይ ለሚል ሰው አያዋጣም። አስብ ማለት ቴዲ ላይ የሚወረወር ወረንጦ አንተ ላይ ነው ማለት ኦሬዲ ገባ። ሐሳቡን የተጠላው ኩራቱን የተጠላው ገባ። ይሄ የልህቀት ሐሳቡን የተጠላው ስለሱን ከመጡ በኋላ ምንም የሚከብዳቸው ነገር የለም። ስለዚህ አብረህ ምናልባት ብሔርህን አስተዋውሰው ሃይ ሲሉ እንትን አትበለው፣ እምነትህን አስተዋውሰው ሃይ ሲሉ አትበላቸው። ዓላማ አላቸው እነዚህ ሰዎች። ስለዚህ ለነሱ ዓላማ ጡብ ሆነ አታገልግል። መሀል ነኝ ካልክ መሀለኛ ስልጡን ነኝ ካልክ መሀል ነኝ ካልክ አታገልግል፣ ተጠንቀቅ ለማለት። በጣም ጥሩ ጊዜ ነበረ። አይ ሆፕ አድማጭ ተመልካቾቻችንም እንደሚወዱት ተስፋ አደርጋለሁ። አሪፍ ፕሮግራም ነበረ። እኛ የምንለው በስተመጨረሻ ምንድነው ቴዲ አፍሮ ወይም ጀግኖቻችንን ቴዲ አፍሮ ማለት ዋን ኦፍ ዘ ሂሮስ ነው ለኛ ማለት ነው። ላይክ የኢትዮጵያን ስም ይዞ የሚዞር የኢትዮጵያን ትውፊቶቿን ባህሎቿን በዓለም ደረጃ እያስተዋወቀ ያለ ነውና ማንም እንደሱ እየሰራ ያለንም። ስለዚህ ለነዛ ሰዎች ክብር እንስጥ፣ ለነዛ ሰዎች እንቁም ነው የምንለው። ስለዚህ ምንም ማለት አንችልም። እንደወደዳችሁት ተስፋ እናደርጋለን። ጥሩ ጊዜ እንደነበረን እንደተለመደው ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ለወዳጅ ጓደኞቻችሁ ማድረሳችሁን አትርሱ። እንዲሁም ስራችንን ማገዛችሁን አትርሱ። በሌላ ፕሮግራም እስክንገናኝ መልካም ጊዜ እንመኛለን።